ሰበር መረጃ ለወሎ በወሎ እምነት አባቶች ላይ የታቀደ ጥቅምት 25 2018 ከመከላከያ አመራሮች መካከል ሾልኮ የወጣ መረጃ ነው። ይህ ቪዲዮ እንደደረሳችሁ ለሁሉም ሸር በማድረግ ሊከሽፍ ይገባል። መንግስት የመካነ ሰላሙን ሊደግመው ነው። ይህ መረጃ ሲወጣባችሁና ዓላማችሁ ሲከሽፍ የምትበሳጩ አላችሁ። ወሎን ስልጤ አይሸውደውም፣ እኛን ለኛ ተውልን። ቢመራችሁም ዋጡት። መረጃው ሾልኮ ወጥቷል። ሸር ማያደርግ ህዝብ እንዳይኖር ያው ከውስጥ በወጣው መረጃ መሰረት ትዕዛዝ የሰጠው ጄኔራል አበባው ታደሰ ነው። ከሚኒሻ መካከል ጸጉራቸው ያደጉና መንግስት ያዘጋጃቸው ፋኖ መሰሎች ተጠቅሞ ከሐይቅ እስከ ወልዲያ ባሉ የእምነት ተቋሞች ላይ ግድያ እንደሚፈጽሙ ትዕዛዝ ተሰጥቷል። በማህበረሰቡ ዘንድ ተወዳጅ የሆኑና ተጽዕኖ ፈጣሪ የተባሉ የእስልምና እምነት አባቶች ላይ ግድያ እንዲፈጽሙና ፋኖ ነው የገደላቸው የሚል ቁጣ ለመቀስቀስ ስራውን አጠናቋል። ስለዚህ የሐይቅ ከተማ፣ ፓሶሚሌ፣ ጨፌ፣ ጢሳ፣ ውጫሌ፣ ሮቢት፣ ሊብሶ፣ ጊራና፣ መሃላምባና መርሳ፣ ሲሪንቃ፣ ወልዲያ ያላችሁ የእምነቱ ባለቤቶች በእነዚህ ከተማ የምትኖሩ የማንኛውም እምነት ተከታይ ወጣቶች የእምነት አባቶችን ነቅታችሁ ጠብቁ። መንግስት በሰማይም በመሬትም ቢሞክር ያልተሳካለት ሽንፈቱን መቀበል ሲከብደው በእምነት ገብቶ የመጨረሻ ያለውን ጠባጫሪነት ሊጠቀም ዝግጅቱን አጠናቋል። አባቶችን በሴራ ካጣን በኋላ ወየው ማለት አይጠቅመንም። ይህ መረጃ ሸር በማድረግ ሚስጥሩ ልናጋልጠው ይገባል። እንደውም ደግም የምነግራችሁ ከሐይቅ እስከ ወልዲያ ከተማ የምትኖሩ የእምነት አባቶች እንደውም ፋኖ ገደላቸው በማለት መንግስት ያዘጋጃቸውን ጎፈሬዎችና መሰሎችን የመንግስት ሽምቅ ወይም ደግሞ መስቀል ለባሽ ነው የገደላቸው ብሎ ጦርነትን ለመቀስቀስ ያቀደው ዕቅድ ከአበባው ታደሰ ሾልኮ ወጥቷል። ሰው ከሞተ በኋላ ወየው አይጠቅምም። ይህንን መረጃ ለሁሉም ሸር አድርጉት።